ይሄን ቪዲዮ የምታየው ከሆነ ማለት የምትፈልገው ለሷ ተናገር እስኪ። በጣም ነው የምወድሽ። የምትረጂኝ ተሆነ ልቤን ቆልፈሽው ተምትቀመጪ ጊዜ ከምትፈጂ በጣም ከባድ ነው። አሁንም በጣም ነው የምትወዳት? በጣም ነው የምወዳት። እኔ ያው ከባድ ሁኔታ ላይ ስለሆንኩኝ። መልካም። ማን ነበር ስሟ ልጅቷ? ማራማዊት። ማራማዊት ቆንጆ ስም ነው፣ ግን አረበኛ ነው የሚመስለው። መልካም እንግዲህ አሁን ማራማዊት ምናልባት ይሄን ቪዲዮ ካየችው እንግዲህ ከዚህ በፊት ያው ሶሻል ሚዲያ ትጠቀማለች አይደለ? ትጠቀማለች፣ የማይጠቀም ሰው አይኖርምና ይሄን ቪዲዮ አይታ ምናልባት ላንተ ያላት አመለካከት ቢቀየርና አሁንም እንደምትወዳት ስታቅ ላንተ የሆነ ልቧ ቢራራና ብትመጣ ትቀበላታለህ? እንዴት ነው? እቀበላለሁ። ክፍት ነው ቤታችን። ኦኬ መልካም። ቆይ አንተ አሁን ምን ያክል ሆናችሁ አሁን እሷ ጋር? አንድ አመት በፍቅር አሳልፋችኋል። ከተለያያችሁ ምን ያህል ሆናችሁ ነው? አሁን ተረጋጋና በስርዓት መልስልኝ። ማለት ምን ያህል ቆያችሁ? እሷ ገንዘብ ከሌለህ ብላ ሸምጥታለች ማለት ነው። አሁን የት ነው ያለችው? ከማን ጋር ናት? እሷስ የፍቅር ህይወት ጀምራለች? እንዴት ነው የፍቅር ህይወት? እንኳን እሷም ጭንቀት ውስጥ ምናምን ያለችው። ኦኬ ምክንያት አላት? በምን ጉዳይ ነው ጭንቀት ውስጥ ያለችው? ምክንያቱን አላውቅም። ተተለያየን ወዲህ ጓደኞቿንም ስጠይቅ ኦኬ ከባድ ሁኔታ ነው ያለችው ምናምን ነው የሚሉት። ገባኝ። አንተ ከዛ በፊት ደጋግመህ አልደወልክላትም? ደጋግሜ ስደውል አይሰራም ስልኳ። ጓደኞቿንም ስጠይቅ ስልኳን አታነሳም ነው የሚሉኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና እየተከበራችሁ የዩቲዩብ ቻናል ተከታዮቼ እንዴት ናችሁ? ከኔ ጋር አለው አልሐምዱሊላህ። ፋሚሊ እንዴት ናችሁ? ያው የተወሰነ ተጠፋፍተናል አውቃለሁ ማለት ነው። ነገር ግን ያው ዛሬ የመጣሁበት እንግዲህ አንድ ትንሽ የሚያሳዝን ነገር ነው ፋሚሊ። ያው የሚያሳዝን ነገር አለ ወደኛ ማለት ነው፣ ወደ እናንተ የሚቀርብ ማለት ነው። በነገራችን ላይ ያው ጠፍቻለሁ። የጠፋሁበትን ያው ይቆየን፣ ያው ሚስጥር ነው ለአሁኑ ማለት ነው። ዛሬ የመጣሁበት አላማ እንግዲህ ቤተሰብ አንድ ጓደኛችን ማለት ነው እንግዲህ እዚህ በውርጌሳ የሚኖር ልጅ ነው። እንግዲህ የኔ ዩቲዩብ የሚታወቀው ማለት ነው የሶሻል ሚዲያ እንዲሁም በሳቅና በጨዋታ እንዲሁም አንዳንድ ነገሮችን ዘና ፈታ በማድረግ የሚታወቅ ቻናል ነው ማለት ነው። ነገር ግን ዛሬ በዛ ብቻ ሳይሆን እንግዲህ አንድ ወንድማችንን እንዲናገር መፍቀር ስለነበረብን ዛሬ እንዲናገር እናደርገዋል ማለት ነው፣ በእኛ ቻናል ማለት ነው። እንግዲህ ቤተሰብ አንድ ታሪኩ የሚባል ወጣት ወደኛ ጥሪ አድርጓል ማለት ነው። እንግዲህ ወደዚህ ቻናል ቀርቦ አንዳንድ ነገሮችን ለማስተላለፍ ሲል ተናግሯል ማለት ነው። እኛ ጋር ጥሪ አቅርቧል። እኛም ጥሪውን እንግዲህ ያው እናንተን ማሳዘን ባንፈልግም፣ ነገር ግን ይህ የፍቅር ታሪክ እስከሆነ ድረስ የልጁን ጥያቄ ተቀብለናል ማለት ነው ፋሚሊ። ምክንያቱም እንግዲህ ይህ ቻናል ሳቅ ጨዋታም እንዳለ ሆኖ ግዴታ እርዳታ የሚያስፈልጋቸውን ሰዎች እንረዳለን። ነገር ግን ይህ ልጅ ሀሳቡና እርዳታው በሀሳብ ደረጃ ነው። ገብታችኋል? ጭንቀቱን ለማላቀቅ ያክል ነው እንጂ የሌላ ችግር ኖሮ ሳይሆን እንግዲህ በፍቅር ያለ ህይወቱ ባጋጠመው ነገሮች እንግዲህ ለእናንተ ሊያወያያችሁ ይፈልጋል። እና ልጁ እንግዲህ እየመጣ ነው፣ አሁን መንገድ ላይ ይገኛል ማለት ነው። እንዳጋጣሚ ሆኖ የዚህ ነው የተቀጣጠርነው ቦታ ማለት ነው ቤተሰብ። እና በተረፈ እንግዲህ ለዚህ ቤት አዲስ የሆናችሁ እንዲሁም ለእኔን አይታችሁ የማታውቁ ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውንም ላይክ እያደረጋችሁ እንድትጀምሩ ስል በአክብሮት እጠይቃለሁ ማለት ነው ቤተሰብ። እንዲሁም ከጎን የነበራችሁ እስካሁን ድረስ አሁንም አብራችሁ ይላላችሁ በርታ የምትሉ ሰዎች በሙሉ በጣም አመሰግናለሁ። ቴንኪው ላለ ማለት ነው። ስለዚህ ቤተሰብ ልጁ እየመጣ ይገኛለን። ወደ ልጁ የምንቀጥል ይሆናል ቤተሰብ። ሁላችሁንም የልጁን ሀሳብ አድምጣችሁ ሀሳብ አስተያየት ትሰጡታላችሁ። ምክንያቱም እንግዲህ ያው ፍቅር እዚህ ምድር ላይ ያሉ ሰዎች ላይ ሁሉ ሊኖር የሚገባ ነው፣ ሊኖር ይችላል። እንግዲህ ሁሉም ሰው ላይ ያለ ነገር ስለሆነ ካሜራማኑ ሳይቀር አፍቃሪ ነው ማለት ነው ቤተሰብ። እየጠቀሰኝ ስለሆነ ነው። እና ምን ልላችሁ ነው፣ እየመጣ ነው ልጁ። ወደ ልጁ ሀሳብ እንገባለን ቤተሰብ። ዛሬ እስከ መጨረሻው ነው የምትተዋት ማለት ነው። የልጁን ሀሳብ አድምጣችሁ መልስ የምትሰጡ ይሆናል ቤተሰብ ማለት ነው። እንግዲህ ቀጥታ ወደ ልጁ እንሄዳለን። መልካም ቤተሰብ፣ እንግዲህ ልጁ ጋር መተናል ማለት ነው። ተገናኝተናል። ቀጠሮንም አክብሮ በሰዓቱ ተገኝቷል ማለት ነው ቤተሰብ። ታሪኩ ይባላል ያልኳችሁ ልጅ እንግዲህ ታውቁታላችሁ። ታሪኩ የሚባለው ልጅ እንግዲህ ይሄ ነው። ቅድም ስናገራችሁ የነበረው ከራሱ አንደበት የምትሰሙት ይሆናል። እኔም አንዳንድ ነገሮችን ያው በስልክ ቀንጭፍ አድርጎ ሊነግሩኝ አስቦ ነበረ። ነገር ግን እኔም ከእናንተ ጋር ሰማዋለሁ ብዬ ብዙ ነገሮችን አላስጨረስኩትም ማለት ነው ፋሚሊ። ከእናንተ ጋር አብረን የምንሰማ ይሆናል። ታሪኩ እንኳን ደህና መጣ። እንኳን ደህና መጣችሁ።
መልካም እሺ፣ አዎ እየጠበቀን ነበረ። እሺ እንኳን ደህና ጠበቅከን እናንተም። እና እንግዲህ ምንድነው ያለው ነገር ለኔ ጀምሮልኛል። ሰው ለእናንተም መናገር ስላለበት እንግዲህ ታሪኩ ይጀምራልኝ ነበረ ማለት ይመስለኛል። የፍቅር ህይወት ነው አይደለ? አዎ እንደዛ ነው። በጣም አሪፍ። እንግዲህ ብዙ አልጫጫንህም ይመስለኛል። የማውራት ትፈልጋለህ ግን ውስጥ ያለውን ጭንቀት እየዋጣሁ አይደለም። ሶ ፍቅረኛ ነበረ ነበረኝ። በጣም አሪፍ። እንግዲህ ያው ብዙዎቻችሁ ያውቁሃል፣ የሚያውቁ ያውቁሃል። ይሄ ውርጌሳ ነው የምትኖረው። ሶ የውርጌሳ ልጅ ናት ወይስ የት ሀገር ነች? ኮምቦልቻ። የኮምቦልቻ ልጅ ናት። መልካም እንግዲህ የኮምቦልቻ ልጅ ናት። አይ ዶንት ኖ በምን አይነት ተጽዕኖ እንዳሳረፈችብህ አላውቅም፣ ግን ልጅቷ ጋር የፍቅር ህይወት ነበራችሁ? አዎ 1 አመት ያክል በጣም የፍቅር ላይክ ነበረን። እንግዲህ ወንድማችን እንደሰማችሁት ነው። ከዚህ በፊት እንግዲህ 1 አመት ላይፍ አሳልፈናል። በመቀጠልም አሁን አታነሳልኝም ዘግታኛለች ብሏል። እንግዲህ ምክንያቱን የሚናገር ይሆናል። ማለት በምንድን ነው የተለያያችሁት ማለት ነው? በቃ ጥያቄው ምንድን ነው? ምን ብላህ ነው? ምን ሰርጋ ነው? ምን ሀብት አለ ምናምን ብላኝ በሀብት ምክንያት ተጣላን። አይ ሀብት በአንድ ሰዓት ውስጥ በ2 ሰዓት ውስጥ የሚመጣ አይደለም። እየቆየ ነው እንጂ የሚመጣ ሀብት እንጂ በአንዴ የሚያዝ ሀብት አይደለም ምናምን በእንደዚህ በመባባል ነው። በቃ ስልክ አታነሳም ምን አትልም። መልካም እንግዲህ የጸባችሁ ምክንያት የሆነው ሀብት ነው አይደለ? አዎ። ሶ ሀብት ከሌለህ አልፈልግህም ነው? አልፈልግህም ሀብት ጋር በቃ። እሺ እንግዲህ ካረሳኸው ቅድም ቃል ተገባብተን ነበር ብለህ ነበር አይደለ? አዎ። እንዳትለያዩ ማለት ነው። ስለዚህ መጀመሪያ አንተ ስትተዋወቃት ሀብት ነበረ? ምን ነበረ? ሀብት ምንም የለም ማለት? ምንም የለም። መልካም እንግዲህ ከጊዜ ወዲህ ሀብት ከሌለ አልፈልግህም የማለት ነገር ሰው ካልተቀየርክ እንደማለት ነው አይደለ? አዎ እንደዛ ነው። ካልተቀየርክ አልፈልግህም አለችኝ። እሺ አንተ ምን ነበር ያልካት በሰዓቱ? በሰዓቱ ሀብት ይመጣል። ሀብት ታልጠበቁት የሚመጣ ነገር ነው። ከባድ ነው። ተረጋጋ። ዙሮ ተረጋጋ ማለት ይሄ የሚያልፍ ነገር ነው። ሲቀጥል ደግሞ አይ እኔ በዚህ ሁኔታ እንትን እንድትል አልፈልግም። የምር እኔ ወንድ ልጅ ሲያለቅስ ስለምስቅ ነውና እረፍ። ማለት ጥሩ አይደለም እንደዚህ። አሁን ካሜራም አለ ማለት አውቃለሁ። በእርግጥ የነበራችሁ ፍቅር ምናልባት እንለያያለን ብላችሁ የማታስቡ ፍቅር ውስጥ ነበራችሁ አይደል? እንደዛ ነበረ በማይሆን አጋጣሚ። እሺ አሁን እንግዲህ ያው ልትል የፈለግከው ነገር ምንድነው? አሁን አንተ ሰዎችን ያለህን ስሜት ለመናገር ነው ወይስ ለማስተማር ነው? አሁን እዚህ ጋር መናገር የፈለግከው ያው እንግዲህ ማለት ነው። እንግዲህ እንደነገርከኝ ከሆነ አብራችሁ በነበራችሁበት እንግዲህ ከ1 አመት ላይ አሳለፋችሁ በኋላ ከ1 አመት ባለው ህይወታችሁ በኋላ እንግዲህ ለመቀጠልም እየቀጠላችሁ ባለ ሰዓት እንደዚህ አይነት ነገር ተፈጥሯል ማለት ነው። ሶ ካልተቀየርክ አልፈልግህም የማለት ነገር ነው ያለች አይደለ? አዎ እንደዛ ነው። እናንተ እቀየራለሁ ወይም ደግሞ ሰርተን እናመጣዋለን ማለት ነገር አላልክም ብዬ ነበረ። እንደዛ የሚሆን አይደለም። ቀድሞ ሀብት ታለ ቀድሞ ሀብት ነው። ስለዚህ በፍጥነት ሀብት ከሌለ እኔ ማኖር ካልቻልክ ማለት ነገር ነው። ቆይ አንተ የትዳር ጥያቄ ጠይቃት ነበር ወይስ ምን ነበረ? እንዴት ነው? የትዳር ጥያቄ እየጠያየኳ ነበረ። ኦኬ። በምጠይቀው መሃል ቀድማ ሀብት ጠየቀች። ኦኬ። የትዳር ጥያቄ ስታነሳ ሀብት ጠየቀች እሷ አይደለ? አዎ። በጣም አሪፍ ማለት አሁን አንተ ሀሳብህ ምን ነበረ? ማለት እሺ ብላ ብትቀበል የፍቅር ጥያቄህን እንዴት ልታኖራት ነበር ሀሳብህ ማለት ነው? ሀሳቤ አሪፍ ኑሮ ላይ እንደምኖር እርግጠኛ ነበርኩኝ። እንደምንለወጥም ሰርቼ እርግጠኛ ነኝ። በጣም አሪፍ። በቃ ማለት የጠየካት ጥያቄ ለትዳር ዝግጁ መሆኗንና አለመሆኗን ለማወቅ ነው እንጂ ያው በፍጥነት ለማግባት አይደለም። ሰርተህ ተቀይረህ ለማግባት ነበር ሀሳብ አይደለ? እንደዛ ነበር። እሷ ገንዘብ ከሌለህ ብላ ሸምጥታለች ማለት ነው። ሶ አሁን የት ነው ያለችው? ከማን ጋር ናት? እሷስ የፍቅር ህይወት ጀምራለች? እንዴት ነው የፍቅር ህይወት? እንኳን እሷም ጭንቀት ውስጥ ምናምን ያለችው። ኦኬ። ምክንያት አላት? በምን ጉዳይ ነው ጭንቀት ውስጥ ያለችው? ምክንያቱን አላውቅም። ተተለያየን ወዲህ ጓደኞቿንም ስጠይቅ
ኦኬ ከባድ ሁኔታ ነው ያለችው ምናምን ነው የሚሉት። ገባኝ። አንተ ከዛ በፊት ደጋግመህ አልደወልክላትም? ይሄ ደጋግሜ ስደውል አይሰራም ስልኳ። ጓደኞቿንም ስጠይቅ ስልኳን አታነሳም ነው የሚሉኝ። መልካም እንግዲህ ምናልባት ሲም ቀይራም ሊሆን ይችላል። አላቅም እንግዲህ ምናልባት ያው ከሷ ፍንጭ እስካላገኘን ድረስ ምንም አይነት ፍንጭ ማግኘት አንችልም፣ መገመትም አንችልም። ብቻ ግን ያው ያለህበት ሁኔታ ላውጣው ስላልክ ይመስለኛል። እና አሁን ለወጣቶች ማስተላለፍ የፈለግከው ነገር አለ ወይስ እንዴት ነው? ማለት አሁን ያለህበት ሁኔታ እንዴት ነው? በቃ አሁን እሷ አሁን አንተ ፍቅር አለህ ለሷ አሁን? አዎ በጣም ለሷ ፍቅር በጣም ያለኝ አመለካከት ከባድ ነው። አሁንም በጣም ነው የምትወዳት? በጣም ነው የምወዳት እኔ ያው ከባድ ሁኔታ ላይ ስለሆንኩኝ። መልካም ማን ነበር ስሟ ልጅቷ? ማራማዊት። ማራማዊት ቆንጆ ስም ነው ግን አረበኛ ነው የሚመስለው። መልካም እንግዲህ አሁን ማራማዊት ምናልባት ይሄን ቪዲዮ ካየችው እንግዲህ ከዚህ በፊት ያው ሶሻል ሚዲያ ትጠቀማለች አይደለ? ትጠቀማለች። የማይጠቀም ሰው አይኖርም። እና ይሄን ቪዲዮ አይታ ምናልባት ላንተ ያላት አመለካከት ቢቀየርና አሁንም እንደምትወዳት ስታቅ ላንተ የሆነ ልቧ ቢራራና ብትመጣ ትቀበላታለህ? እንዴት ነው? እቀበላለሁ። ክፍት ነው ቤታችን። ኦኬ መልካም። ቆይ አንተ አሁን ምን ያክል ሆናችሁ አሁን እሷ ጋር? አንድ አመት በፍቅር አሳልፋችኋል። ከተለያያችሁ ምን ያህል ሆናችሁ ነው? አሁን ተረጋጋና በስርዓት መልስልኝ። ማለት ምን ያህል ቆያችሁ? ከተለያያችሁ ምን ያህል ቆያ? አሁን ስንት ጊዜያችሁ ከተለያያችሁ? አንድ 5 ወር እንደዛ ይሆናል ነው። 5 ወር። ለመጀመሪያ ጊዜ ድምጿን የሰማው ከስንት ጊዜ በኋላ በፊት ነው? ስንት ወር ነው ከሰማት? ከሰማት 2 ወር እንደዛ ቢሆነው ነው ከሰማት። ኦኬ የመጨረሻ ቃሏን ምን ነበር ያለችህ? ምን ነበር ያለችህ የመጨረሻ ቃሏ? አልፈልግም አትደውልብኝ ብላ ዘጋኝ። አልፈልግም አትደውልብኝ። ስለዚህ ያው ምክንያቷን ገንዘብ አድርጋ ከዛ በኋላ ከጠፋች ወዲህ ምንም አይነት መልስ እንትን የለም። አዎ ተጠፋች ወዲህ ምንም መልስ የለም። ስልኳም ዝግ ነው። ትደውላለህ? አዎ እንደዛ ነው። በጣም አሪፍ። እንግዲህ እወዳታለሁ የማለት ነገር አሁንም እንደምወዳት ተናግረሃል አይደለ? እንግዲህ አሁን ምናልባት እሷ አሁን ሌላ ህይወት ልትጀምርም ትችላለች፣ ላትጀምርም ትችላለች። ባጭሩ ግን ከአንተ ህይወት እሷ ወጥታለች ማለት ነው፣ ወስናለች። እንግዲህ አንተ ልብህን ለመጠገን ሌላ ሴት ብታስብ አንተ ልብህ እንዴት ነው ይከፈታል? ማለት እንግዲህ ትታኬዳለች እሷ። ምን ታስባለህ አሁን ሌላ ሰው ልብህን ለመጠገን ቢያስብና ምን ታስባለህ? ትቀበላለህ? ምንም ማስበው የለኝም ከሷ ውጭ እንኳን ማስበው ነገር የለም። ኦኬ ስለዚህ አሁንም ማንንም አልፈልግም እያልክ ነው አይደለ? ማንም ሰው ፍቅር ቢመጣ ከሷ ውጭ አልፈልግም እያልክ ነው? እንደዛ ነው። ከሷ ውጭ ማንንም። መልካም። ቆይ ለመሆኑ ምኗ ወደህላት ነው? ማለት እንግዲህ ትታኬዳህም ካልሰራ አልፈልግም ብላ ትታሄደችን እንግዲህ ሰርተን ለወጣል ስትል ማልሰማ ብላ ሄደች ልጅ እንግዲህ በዚህ ደረጃ ማንንም አልፈልግም ሌላ ሰው ቢመጣ ምንም አይነት መቀበያ መንገድ የለም። አልቀበልም ያልክበት ምክንያት የመጀመሪያ ፍቅረኛ ነች ወይስ? የመጀመሪያ ፍቅረኛዬ ናት። ኦኬ። ለሰው አስተያየት ትሰጣለች፣ ስለ ምግባር አላት፣ ለሰው አስተሳሰብ አላት። በጣም አሪፍ። በእንደዚህ አይነት ነው የወደድኳት። መልካም ማለት እንግዲህ መልካምነቷን ስብዕናዋን ነው አይደለ? ስለዚህ ድንገት ተቀየረችብኝ ነው ያልከው? ድንገት። ነገር ግን አሁንም ለሷ ያለ ፍቅር እንዳለ ነው? እንዳለ ነው። እሺ አሁን እንግዲህ ልጅቷ ይሄን የምትሰማ ከሆነና ማንም እንግዲህ አያውቅም ልጅቷ ትምጣም ትሄድም፣ ነገር ግን አለች ብሎ ተስፋ ማንሰጥም። ካለችም እንግዲህ በቀጣይ ቪዲዮ አብራችሁን ምናሳያቸው ቢያደርገን ጥሩ ነው ኢንሻአላህ። ግን አሁን እሷ ይሄን ቪዲዮ ያየች ከሆነ ለሷ ማስተላለፍ የምትፈልገው ነገር ካለ ንገራት። ቤተሰብ እንግዲህ በጣም ይቅርታ አንዛዛናችሁ ይመስለኛል። ነገር ግን እንግዲህ ቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ቀጥሉ። እንግዲህ ወንድማችን እንደምትሰሙት ነው፣ አብራችሁት ቆዩ ማለት ነው። እንግዲህ ለልጅቷም እንደሚገልጽ ወንድማችን እስኪ ንገራት። የምትሰማ ከሆነ ይሄን ቪዲዮ የምታየው ከሆነ ማለት የምትፈልገው ለሷ ተናገር እስኪ። በጣም ነው የምወድሽ። የምትረጂኝ ተሆነ ልቤን ቆልፈሽው ተምትቀመጪ ጊዜ ከምፈጂ በጣም ከባድ ነው። አብረን ላይፍ ብናሳልፍ ደስ ይለኛል። በጣም ጊዜ አትፍጂ። በጣም አሪፍ። እንግዲህ ወንድማችን እንደሰማችሁት ነው። ልቤን ቆልፈዋለች እያለ ነው። ትታው ሄዳለች፣ ማንም አልጋ አይገባበትም ካልተመለስሽ እያለ ነው።
ስለዚህ አሁን እሷ እሺ ብትልህ ምን አይነት ስሜት ይሰማሃል? ደስተኛ ትሆናለህ? የበፊቱ ደስታ ይመለሳል? በጣም ደስተኛ ሆናለሁ። ፍቅሬን በጣም ብገልጽ ራሱ ደስ ይለኛል ራሱ። ቤተሰብ ምንም ማለት አልቻልኩም ማለት ነው። ነገር ግን እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ብታስቀምጥ የተሻለ ነው ማለት ነው። ዘንድሮ 2018 እንዳወራነው ነው። ከዛ ቪዲዮ ሰርቼላችሁ ነበረ እንደቀጠለ ይገኛል ማለት ነው። ነገር ግን እያበዛችሁ ነው ሴቶች ማለት ነው። ሶ ምን ልላችሁ ነው እንግዲህ ቤተሰብ ልጁ እንደሰማችሁት ነው። ምን ታስባላችሁ ምን ትላላችሁ የሚለውን እንግዲህ ኮሜንት የምታስቀምጡልኝ ይሆናል። እንግዲህ ወንድማችን አይዞህ እንድራሃል የምትሉ ካላችሁ እንግዲህ መብታችሁ ነው ዳሩት ማለት ነው። ነገር ግን ልቤ ዝግ ነው እያለ ነው። እስካሁን ላይክ ሰብስክራይብ እያደረጋችሁ ከኔ ጋር ለቆያችሁ በጣም ነው የማመሰግነው። በጣም ቴንክ ፋሚሊ። ከዚህ በኋላ አልጠፋም ማለት ነው። እንግዲህ የወጣት ታሪኩንም ታሪክ እንግዲህ ቀጣይ የምናየው ይሆናል። እንግዲህ ልጅቷ ከተቀበለችው በቀጣይ እንግዲህ ማን ነበር ስሟ? ማራማዊት። በጣም አሪፍ። እንግዲህ ማራማዊት የምትባለው ልጅ እንግዲህ የናይታው ፍቅርህን እንደምትቀበል ተስፋ አደርጋለሁ ማለት ነው። የአንድ አመት ፍቅሯን እንግዲህ ቤተሰብ በቀጣይ የምናይ ይሆናል ማለት ነው። እንግዲህ ውጤቱን ቤተሰብ ስለዚህ ቤተሰብ እስካሁን ከኔ ጋር ለነበራችሁ በጣም ከልብ አመሰግናለሁ ማለት ነው። ፋሚሊ የነበረን ቆይታ ይህን ይመስላል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ይመቻችሁ።